ሰላም ለእናንተ እንደምን አላችሁ? ፓስተር ዮሴፍ ፈንታው እባላለሁ። የማገለግለው ሞሪያ ፔንቴኮስታል ቤተክርስቲያን ነው። አጭር ቪዲዮ በዚህ በጋብቻ ዙሪያ አንድ ልጥፍ አየሁ ፌስቡክ ላይ እና አንዲት እህታችን የተለያዩ በጋብቻ ውስጥ ያጋጠሙ ተግዳሮችን በማንሳት እኔ አላገባም፣ ወደፊት አላገባም፣ ምክንያቱም አንዳንዶቹ ይጨቃጨቃሉ፣ አንዳንዶቹ ይፋታሉ፣ አንዳንዶቹ እስከ መገዳደል ድረስ ይጠላላሉ፣ ይመቀኛኛሉ ብላለች። ካናዳ ነው የምትኖረው። እውነት ነው፣ ብዙ ቻሌንጅ ሊኖር ይችላል በትዳር ውስጥ። ግን አንድ ነገር ወደ ልቤ መጣ። ምግብ በልተው ትን ያላቸው ሰዎች ይኖራሉ፣ ምግብ በልተው የታመሙ ሰዎች ይኖራሉ። ስለዚህ አንበላምን፣ ምግብ ይቅርብን እንበል። ምናልባት ዋና ለመማር ሞክረው ዋና ውስጥ ሰምጠው የቀሩ ሰዎች ሊኖሩ ይችላል። ሁለተኛ ዋና ይገላል ይባል የለም? በፍጹም አይባልም። የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 13 ላይ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ነው ይላል። እግዚአብሔር ያከበረውን ነገር፣ እግዚአብሔር የመሰረተውን ነገር መናቅ፣ መጸየፍ የማይሆን ነገር ነው። ምናልባት ጥሪ ካለን እንደ ጳውሎስ ሴሊበሲ ጥሪ ባለማግባት ቅድስና ለመኖር ከወሰንን ይቻል ይሆናል። ግን ይሄ ድህረ ዘመናዊነት ድህረ ክርስትና ዓለም ውስጥ ስላለን ብዙ አይነት ተግዳሮቶች አሉና እንደ ቀላል የሚታይ ሆኖ ስላላየሁት ነው። አውቃለሁ በብዙ ትዳር ውስጥ ቻሌንጅ ሊኖር እንደሚችል። እንደ ፓስተር የሚያጋጥሙኝ ነገሮች ስላሉ ማማክራቸውም በተቻለ መጠን ምጸልይላቸውም ሰዎች አሉ እና እግዚአብሔር ያከበረው መጽሐፍ ቅዱስ ሲናገር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል እና ጋብቻ እግዚአብሔር የመሰረተው ነው። እግዚአብሔር ያጣመረው ሰው አይለየው ይላል እና ከመጣመር በፊት ባለ የትኛውም ነገር ዲል ማድረግ ይቻላል፣ ማራከስ ግን አይቻልም። አንድ ነገር እኛ ፈርተነዋል ማለት ደግሞ ልክ አይደለም ማለት አይደለም። ግን ሰሞኑን ያስደነቀኝና ላገለግል የሄድኩበት ቤት በእውነት አልቀሼ እግዚአብሔርን ባርክ የወጣሁበትን የሚገርም የፍቅር ታሪክ ልንገራችሁ። ባልና ሚስቱ ምናልባት ከ30 ዓመት በላይ የተጋቡ ናቸው። አገሩን ምናምን ያው ዩሮፕ ውስጥ ነው ያሉት። መጥቀስ ስላልፈለግኩ ነው፣ ፍቃድ አልጠየኩም። እና የሚገርማችሁ ነገር በቃ ልቤ ሐሴት አደረገ እና ሁለቱ ባልና ሚስቶች፣ ሚስትየዋ ታማለች። ምንድነው የታመመችው? በኩላሊት የዛሬ 25 ዓመት እና ኩላሊቱን ሰጥቷት ትኖራለች። ኢየሱስ ጌታ ነው። ፍቅር ከመፖሰት ማኪያቶ ከመጋበዝ የሆነ ለታይታ የሆነ ቦታ ከመሄድ ያልፋል። ፍቅር ዋጋ ያስከፍላል ወገኖች። እና እውነተኛ ፍቅር እንዲይዛችሁ መጸለይ፣ እውነተኛ የሚያፈቅራችሁ የምታፈቅሩትን ሰው እንድታገኙ መጸለይ እንጂ እንደ ክርስቲያን አላገባም አይባልም። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እህቴም የምመክርሽ ምክር፣ ካናዳ ያለሽው እህቴ፣ እውነት ነው። የምታገቢው ባል እስኪመጣ ድረስ አታግቢ። የምታፈቅሪው ዝም ብሎ የሚጋብዝሽ ብቻ ሳይሆን አንቺ ራስሽ የምትሞችለት ህይወትሽን የምትሰጨው አይነት ሰው እስኪመጣልሽ ድረስ። ያ ሰው ግን የእውነት ልክ እንደዚች እህታችን ኩላሊቱን ሊሰጥሽ ይችላል፣ ራሱን ሊተውልሽ ይችላል። ስለዚህ እንደ መጽሐፍ ቅዱስ በሆነ አገባብ መጋባት መልካም ነው። መጋባት ብቻ ሳይሆን እንደ መጽሐፍ ቅዱስ አክብረን፣ ኤፌሶን ምዕራፍ 5 ላይ እግዚአብሔር ቃል ይናገራል አይደለ? ቤተክርስቲያንን እንደወደደ ባሎች ሚስቶቻችሁን ውደዱ ይላል። የፊት መጨማደድ እንዳይኖርባት። ዳት ኢዝ ስታንዳርድ። ከዛ ስታንዳርድ ስንወርድ ነው ብዙ ፍረስትሬሽኖች ያሉት፣ ብዙ ልክ ያልሆኑ ነገሮች አሉ። ስለዚህ ወጣቶች የሆናችሁ ያላገባችሁ ዶንት ጌት ፍረስትሬትድ። እኔ አስታውሳለሁ፣ አሁን መጥቀስ አልፈልግም፣ ግን ወደ ስራ ዓለም ገብቼ በቃ ማግባት ከዛ ጌታን ማገልገል ውስጤ ነበርና የስራ ባልደረባ አንደኛው ምን አለኝ? አታግባ because he was facing ቻሌንጅ እያደረገ ስለነበረ ነው። እና እውነት ነው፣ አንዳንድ ነገር ሾክ ሊያደርጉን ይችላሉ። ግን አሄድ ኦፍ ታይም ኤክስፔክት ማድረግ ያለብን ቻሌንጆች
መጠበቅ ነው። ደግሞ እውነት ስታፈቅሩ ብዙ ዋጋ ትከፍላላችሁ። ልጆቻችንን ለምሳሌ እንወዳቸዋለን፣ ግን የእነሱን ዳይፐር መቀየር ይኖርብናል። ሌሊት ሲነሱ አብረን ተነስተን ወዝውዘን ማስተኛት ይኖርብናል። ኮንፈርት የነሳቸውን ነገር ማስተካከል ይኖርብናል። በቃ ፓርትነር ብላችሁ የምታስቡትን ሰውም እሱን ወደ ሙላት ለማምጣት በፍቅር ለማቅናት ያንን ነገር ማሰብ አለብን እና የምመክረው ምክር ምንድነው? በዚህ አጭር ቪዲዮ የሚያልቅ አይደለም፣ ግን አንደኛ መጠናናት፣ ቢፎር ሜሪጅ ተገቢውን ነገር መጸለይ፣ የእግዚአብሔርን ሀሳብ መጠየቅ። ከዛ በኋላ ግን ጋብቻ ውስጥ ከገባን በኋላ ወርክአውት የምናደርግበትን መንገድ መፍጠር ነው እና ዝም ብለን እያየን ፌስቡክ ላይ የሆኑ ሰዎችን እያየን ልክ ያልሆነ ዲሲሽን መወሰን የለብንም፣ ደግሞ ማራባት የለብንም። ጌታ ኢየሱስ ይባርካችሁ። ጋብቻ ግን ክቡር ነው፣ መኝታው ንጹህ ነው። ካከበራችሁት እግዚአብሔር በዛ ውስጥ ክብሩን ይገልጣል፣ ፍቅሩን ይገልጥላችኋል። ኢየሱስ ጌታ